እኔ 15 ሳንቲም እንቁላል በዳቦ በልቻለሁ። ኤቭሪ ሞርኒንግ ሮብና አርብ ውጭ ወይ በጾም ካልሆነ እንቁላል በዳቦ ነው የምገምጠው። እንደዚያው እኛን ያደግኩት ስማር። ሌላው ከፍ ሲል ደግሞ ቀይ ወጥ ፈርሜ በልቻለሁ። የዘላለም ብርሃኔ ቡቲክ ታውቁታላችሁ? የሞጣ ልጆች የዘላለም ብርሃኔ ቡቲክ ካወቃችሁ ከሱ ፊት ለፊት ምግብ ቤት ነበር። በጣም ትልቅ ሬስቶራንት። እዛ ውስጥ እኔ ስሜ ተመዝግቦ እየፈረምኩ ጧት ስፈልግ ቀንና ማታ እድሜ ወንድሜ በጣም ጎበዝ ተማሪ ስለነበርኩ በኋላ ያው ከባዴኖችም ጋር ከምንም መቅጠም ጎረምስና ምናምን አለ ሌላ ነገር ይፈጠር እንጂ ሂጄ እየፈረምኩ ነው የበላው። ስፈልግ የዶሮ ወጥ፣ ስፈልግ ጥብስ፣ ስፈልግ በየአይነት። እኔ እንደዚያው ነው ያደግኩት። በስንቅም ተምሬያለሁ። 9ኛ ክፍል እንደጀመርኩ በስንቅ ተምሬያለሁ። በኋላ ወንድሜ ወሰደኝ። ሰከንድ ሴሚስተር አንደኛ ስወጣ 99 ነጥብ ምናምን 99 መሰለኝ። ጭማቂ ደግሞ ምንድነው የምትለው? እዚያኔ 100 አይሰጥ። ያን ይዤ መጥቼ ከነ ዶክተር ይሄ ነው ወንዴ ጋር ፕሮፌሰር ይሄ ነው 5 ኪሎ ነው ያስተምራል። ወንዶሰን እዚህ ሀገር ነው። ዶክተር ወንዶሰን ጓደኞቼ ናቸው። እነሱ ተመርጠው ከተማ ሞቅ ያለ፣ እኔ ገጠር ከተማ ነው፣ እነሱ ደግሞ ሞጣ ከተማ ነው። ስፔሻል ክላስ እነ ዶክተር ለጤና ምናምን ተመርጠው እየተማሩ ነበር። የዛሬው የኢትዮጵያ ብሔራዊ ባንክ ገዢው ማሞስ መላለም በአንድ ክፍል ነው 2 ክፍል ይቀድመናል። እሱም በጣም ብሪሊያንት ነው። ሂዝ ጎልድ ሜዳሊስት ባይ ዘ ወይ ሃርቫርድ ዩኒቨርሲቲ ሆኖ መጥቶ ተምሯል። እዚህ ሳውዝ አፍሪካ፣ ሌላም አውሮፓ ሀገር ተምሯል። እነዚህ የኔ ጓደኞች ናቸው። እና ያኔ እኔ 9ኛ ክፍል ነን ስፔሻል ተብሎ ስመጣ ውጤቴ ከኔ በላይ እዚያ ሰዴ አካባቢ የለም። ውጤቱ የኔ ብቻ ነው ትልቁ። እኔ እንግዲህ መምህራን ሰርተውለት ነው ተብሎ የተገመተ ይመስለኛል። ይሄ እስከምናየው ነን ስፔሻል ይር ተባለና ነን ስፔሻል 9ኛ ክፍል ገባው እና በየ6 ወሩ ሽልማት አለ። አስታውሳለሁ የተሸለምኩት የሜካኒክስ ፊዚክስ መጽሐፍ ነው እና አንደኛ ስወጣ ተጨብጭቦልኛል። የምታስታውሱ የሞጣ ልጆች ካላችሁ ዶክተሮች አሁን እየሰሙ ነው። ከዚያ እኔ አንደኛ ስወጣ ስሜ ሲጠራ ለየት ያለ ስም ነው ያለኝ። እኔ ዝም ብሎ ተራ ስም አለ። የኔ ስም ጸዳ ያለ ስም ነው። ሲጠራ የትኛው ነው ምናምን ተብሎ ዝም ብሎ ባያውቅም ይጨበጨባል። ስም ሲጠራ መጽሐፉን ወይ ሽልማቱ እስከምትወስድ የታሸገ መጽሐፍ ዳይሬክተሩ እስከሚሸልም ታጨበጭባል አይደል? ሸዋ እግር ላይ ይራመድ ይችላል። ምክንያቱም የዚያኔ እኔ አላውቀው አንደኛ ወጣለሁ ብዬ አስቤው አላውቅም። ግን ውጤቴን ሁሉ አሁን አበላሽቷል። ይገርማቸዋል። ያኔ አስረው ስለተከራከርኳቸው ሮስተሬን ሁሉ አውጥተው ቀይረው አግኝቻቸዋለሁ። ተፈትቼ ስወጣ በጣም አዝናለሁ። በአዴኖች ከዚያ ምቀኝነት እኮ ነው እየተጨበጨበ ይሄው የኔ ጓደኞች ጻፉላቸው እዚህ ካላችሁ ሲጨበጨብ እኔ ስጠራም አላውቅም። አንደኛ እንደወጣውም አላውቅም። እኔ አላውቅም። ሞጣ ሃይ ስኩል 9ኛ ክፍል ማለት አንደኛ ስወጣ አላውቅም። ዝም ብለን ማን ይወጣ ይሆን እያለ ነው። እኔ እዚያ ደረጃ ደርሳለሁ ብዬ አላስብም። ጎበዝ ተማሪ እንደሆንኩ አውቃለሁ። ግን በዚያ ደረጃ እነ ይሄ ነው ወንዴ እያሉ እነሱ ብቻ ተጠርተው ብቻ ነበር የመሰለኝ። እነ ቴዎድሮስ ተሳፋ ምናምን ብቻ እነ ደስታ አስማማው ምናምን የሚባሉ ጎበዞች ነበሩ። እነ አብርሃም ስዩም፣ ዶክተር አብርሃም እነዚህ አሉ። እነ ዶክተር ወንዶሰን ምናምን እነዚህ ዶክተሮች ናቸው፣ ሳይንቲስቶች ናቸው። እነዚህ ባሉበት የኔ ስም መጠራት ራሱ እኔ ራሱ አሁንም ይገርመኛል። እና አብሮ ከነሱ ጋር ተጠራ። ለካ አንደኛ ወጥቻለሁ። ተጠርቶ ከእያንዳንዱ አንደኛ የወጣው ይጠራል። ኋላ ከክላስ አንደኛ ወጥቼ ማለት ሸዋ ሲባል ዞር ያየውና ጓደኛ የኔ ስም ነው የተጠራ አልኩት። አሁን እንዴት ተነሳ አንተ ነህ እኮ እንደውም ሰምቻለሁ። ስም ሊስትን ያውቃል ለካ ስም ሊስቱን አይቼዋለሁ አለ። እርግጠኛ ነህ አልኩት። ሁለተኛ ሲጠራ ተነስ የት ነህ ሲባል ተነሳው። ቀጥ ብዬ ዩኒፎርሜን ለብሼ ሰማያዊ ዩኒፎርም ነበር። ፊዚክስ መጻፌን ሜካኒክስ መሰለኝ። ሜካኒክስ በዚያ ዘመን መሸለም ማለት ኢትስ አሜዚንግ።
እሱን መካኒክስ ማለት ቤተሰብ ያን ግዛልኝ ብትለው አይገዛልህ። ሶ ኤክስፔንሲቭ ነው። 70 ብር ማን ይገዛልህ? 70 ብር ማለት እኮ 6 ወር ምግብ የምትመገበት ነው። 70 ብር መሸለም ማለት መጽሐፍ በዚያ ጊዜ የመጨረሻ ትልቁ ሽልማት። ቀጥ ብዬ ጎንበስ ብዬ እንደዚህ የተማሪ ነገር እዚች ጋር ይዤ ላጥ ብዬ ቁጭ አልኩ። ከዚያ በጣም ጎበዝ ተማሪ ነው ምናምን ተብሎ ተነዛልኝ ማለት ነው። ልክ በሽልማቱ ማግስት ሰከንድ ሴሚስተር አብሬ ከነ ዶክተር ሄኖክ ጋር እንደውም ለመጀመሪያ ጊዜ የተቀመጥኩት ዶክተር ሄኖክ ጋር አሁን የ5 ኪሎ የአስተማሪ ፕሮፌሰር ነው። ሄኖክ ጋር ቁጭ አልኩ። ሄኖክን ተዋወቅኩት። በቃ አዲስ ተማሪ መጥቷል ተባለ። እኔ ብቻ ነኝ የሄድኩት ከነን ስፔሻል ዘ ኦንሊ ዋን እነሱ ጋር ገባሁ። ይሄ ጎበዝ ነው ተባለ። ዛሬ ዶክተር ቴዎድሮስ የአሜሪካን 3 ሴሌብሪቲ ካኔ ዌስት የተባለ ዘፋኝን የሰራው ቴዎድሮስ መለሰ ነው። የእሱ ሚስት የውል ሰው ትባላለች። እነ የውል ሰው እዚያ ውስጥ ነበሩ። እነ መሰረት ድረስ መሰረት እኮ ያክስቴ ልጅ ናት። እነ አብርሃም ስዩም እነ